የሙሴን ሬሳ ለመቀማት ብቻ ሲል ሰይጣን ያለውን ኃይል በሙሉ እንደተጠቀመ ታውቁ ነበር? እናም በዚህ ምክንያት ሊቀ መልአኩ ሚካኤል መዋጋት እንዳስፈለገው የአሉባልታ ወሬ አይደለም፣ ጀብድ አይደለም። በመጽሐፍ ቅዱስ ውስጥ ከመሪነቱ የተያያዘ እና አስደንጋጭ ክስተትም ሆኖ ተመዝግቧል። ሙሴ ሞቷል። በሰው እይታ ነገሩ እዛ ላይ ያከተመ ነው የሚመስለው። ሆኖም ግን ሰይጣን በሙሴ ሬሳ ላይ አይኖቹን አነጣጥሯል። ምክንያቱም በሚገባ አንድን ነገር ተረድቷል። በመቀደሻ ስፍራ ወይም በአምልኮ መሠዊያ ላይ ሬሳውን ካስቀመጠው ከሁሉም ትውልዶች አምልኮን እንደሚቀበል አውቋል። ሰዎች ለሬሳ መስገድ ይጀምራሉ። ቅዱስ ነገርን ለመንካት ይሽቀዳደማሉ። የእግዚአብሔርን ስም ይጠራሉ። ዳሩ ግን ከግብፅ ባርነት ነፃ ያወጣቸውን እውነተኛውን አምላክ ይረሳሉ። ማድረግ የሚጠበቅበት ጥቂት ትኩረትን መሳብና ወደዚህ እንዲዞሩ ማድረግ ነው። እናም የመላው ትውልድ እምነት በዚህ ላይ ይሆናል። በዚህ በማይታየው ግብግብ መካከል የእግዚአብሔርን ተልእኮ ተቀብሎ ሚካኤል ይወርዳል። ከሰይጣን ጋር አልተከራከረም። አንድን ትልቅ የመላእክት ውጊያን አላካሄደም። እንዲሁም አንድ አረፍተ ነገርን በከበባው ስፍራ ላይ ይናገራል። ጌታ ይገስጽህ። በመንፈሳዊ ዓለም ላይ ይሄ ማህተብ ነው። ሙሴ የእግዚአብሔር ነው። ሬሳው ቢሆንም በእግዚአብሔር ፈቃድ ብቻ ተጠብቋል። መጽሐፍ ሲናገር እግዚአብሔር እራሱ ሙሴን ወደ መቃብር አውርዷል። በመቀጠልም የመቃብሩን ስፍራን ደብቆታል። ስለዚህም ማንም አገልጋዩን ሊወስድበት አይችልም። ወስዶትም አዲስ ጣዖት ለማድረግ አይቀርጸውም። እንደ እውነታው ከሆነ አስደንጋጭ ነገር ሬሳው ሳይሆን አምልኮ የሚቀበልባቸውን ጣዖታት በመቅረጽ ልምድ ተክኗል። መሪን፣ ምስክርነትን፣ ጸጋን መጠቀም ይችላል። በመቀጠልም እንደ እውነተኛ አምላክ አድርጎ በልባችሁ ይቀብረዋል። እንግዲያውስ ማንኛውም ጣዖት ትኩረታችሁን እንዲስብ የማትፈልጉ ከሆነ ኮሜንቱ ላይ እግዚአብሔርን ብቻ ነው የማመልከው ሰዎችን አይደለም ብላችሁ ጻፉ። እያሰባችኋቸው ላሉ ሰዎች ይህንን ቪዲዮ አጋሯቸው። ስለዚህም ለእግዚአብሔር የተወከለ ሕይወት በሞት ወይንም በጨለማ ስልጣን ሊወሰድ እንደማይችል ያውቃሉ።